ለወገብ ጥበብ መሰረታዊ የምንላቸው ዋናዎቹ ስለሆኑ እነዚህን መስራት ይጠበቅብናል። በሳምንት ቢያንስ ከ2 እስከ 4 ጊዜ ማለት ነው። ዳይ አብረን የመጀመሪያውና ዋነኛው እንደዚህ እንላለን። ይሄን ስናደርግ እግራችን እና እጃችን እንደዚህ ይሄንን ስኩዌር መሆን አለበት ማለት ነው። መንገዜ እና ቀላል ነው። ከችግራችን መቼስ አይበልጥም ስፖርት ማለት ነው። ስለዚህ ስኩዌር ካረግን በኋላ ከትከሻችን ቀና እንላለን። አንገታችንን በእጃችን መካከል እንቀብረዋለን ማለት ነው። ይሄ ማለት ይኸው ከዛ ቀስ ብለን እንደዚህ በማለት ከወገባችን ብለን ማንኛውንም ስፖርት በምንሰራበት ሰዓት በቀስታና በዝግታ መሆን አለበት ማለት ነው። ይሄ የሚሆንበት ምክንያት ተጨማሪ ጉዳት እንዳናደርስበት ብሎም ደግሞ ራሱን በራሱ እየተካ ስለሚሄድ እያንዳንዱን ስፖርት በምንሰራበት ጊዜ የአቅማችንን ነው የምንሰራው ነው። አሞኛል የሚለን ከሆነ ሰውነታችን ምንጊዜም ሰውነታችንን ማዳመጥ ይኖርብናል ማለት ነው። ማንኛውንም ስፖርት በምንሰራበት ሰዓት ትንፋሽ ማስገባት፣ ትንፋሽ ማስወጣት የምንጊዜም ተግባራችን መሆን አለበት። ምክንያቱም የምናስወጣው የተቃጠለ አየር ስለሆነ የምናስገባው ደግሞ ንጹህ አየር መሆኑ ይታወቃል። ይህ ደግሞ ንጹህ አየር በደማችን ውስጥ በሚገባበት ጊዜ የኦክሲጅን መጠናችን እንዲጨምር ያደርግልናል። በጣም ጥሩ። 5 4 3 2 1 0 ቀጣይ የሚሆነው እዚሁ እንዳለ በአሁኑ ልክ እንዳሁኑ አርግተን እጃችንና እግራችን ስኩዌር እንደሰራ ሆኖ ቀኝ እጃችንንና ግራ እጃችንን የምናነሳ ነው ማለት ነው። ይህንን ማለት ለምሳሌ እኔ ግራ እግሬ ከዘረጋው አብሬ ምን እጄን አነሳለሁ ማለት ነው? ቀኝ እጄን አነሳለሁ ማለት ነው። ቀስ ይላል። ለወገብ በሽታ እንደ ስፖርት ምንም አይነት የተሻለ ነገር አይኖርም። ታዲያ የምንሰራውን የስፖርት አይነት መለየት ይኖርብናል። ይህንን ቀስ እያልን በምንሰራበት ወቅት የእጃችንና የእግራችንን ቦታ እየጠበቅን መሆን አለበት። በተጨማሪ ደግሞ እንደዚህ ስናነሳ የእጃችንና የእግራችን መስመር እኩል መዘርጋት አለበት። ይሄም ማለት ቀጥታ ላይን መስራት አለበት ማለት ነው። እጃችንና እግራችን ጎበዞች የቻላችሁትን ያክል ነው መሰሩ። አይ ሰውነታችሁ ደከመኝ ካለ ሰውነታችሁን የማሳረፍ ግዴታ አለባችሁ ማለት ነው። ምንጊዜም ሰውነታችሁን መጫን አይኖርባችሁም። አምስት 4 3 2 1
0 እዛው እንዳለን እግራችንን ከፈት በማድረግ አብራ ጣታችንን የሁለቱን አብራ ጣታችንን እናገናኛለን ማለት ነው። ከዛ ይሄንን በመሄድ ወደ ኋላ በመሄድ እናሳስባለን ማለት ነው። አንገታችንን ወደ ውስጥ ቀባል ሳብ ወደፊት ሳብ ወደ ኋላ ገፋ እንነሳለን። እግራችንን እንሰበስባለን። እዚህ ጋር እንደዚህ እናሳርፋለን። ሙሉ ለሙሉ እግራችን፣ እጃችን፣ ትከሻችን መሬት ላይ መሆን አለበት። ስለዚህ አሁን እንደዚህ ተዘጋጅተን ከፍ በምንልበት ሰዓት እያንዳንዳችን መጠናችንን ማወቅ አለብን። ግዴታ ከፍ ማለት የለብንም እስከ የኛ ጥሩ መሳሳብ ደረጃ ነው እስከምንለው ድረስ ማለት። ለምሳሌ ይሄን ያክል ሄዶ ይበቃኛል የሚል ሰው አለ፣ ይሄን ያክል ሄዶ ይበቃኛል ሰው አለ፣ እየጨመረ የሚሄድ ሰው አለ ማለት ነው። ስለዚህ እናንተ የኛ ቦታ ይሄ ነው እስከምትሉ ድረስ መስራት ይጠበቅባችኋል ማለት ነው። ስለዚህ አሁን ከፍ እያለን እንሄዳለን። ይቅርታ አንዘጉኝ ስላስቸገረኝ ነው። እሺ ትከሻችን መሬቱን ማግኘቱን እንዳንረሳ። እነዚህ ስፖርቶች በመስራት የጀርባ መስልሶቻችንን በማጠንከር ጠንካራ እንዲሆኑ ማድረግ እና ራሳችንን ከህመም መታደግ ይኖርብናል ማለት ነው። እናሳርፋለን። ዝቅ አንዴ እንደግመዋለን። እናሳለን። ጎበዞች በርቱ፣ እጅ እንዳትሰጡ። 5 4 3 2 1 0 ጎበዞች። እጅ መስጠት አይቻልም። አሁን የምንሄደው ወደ አምስተኛውና ትንሽ ሊፈትነን ይችላል ወደ ምንለው ኤክሰርሳይዝ ነው ማለት ነው። እነዚህን አምስቱን ኤክሰርሳይዞች ቢያንስ በሳምንት ቅድም እንደነገርኳችሁ ከ2 እስከ 4 ጊዜ መስራት ይኖርባችኋል ማለት ነው። የወገብ ህመም ይጠፋል፣ የማይጠፋ ነገር የለም።
የእግር ህመም ይጠፋል። ምክንያቱም እኔ ስለጠፋልኝ ማለት ነው። አሁን ስለዚህ የመጀመሪያ እግራችንን እኛን እግራችንን በዚህ ሳይድ ያለውን መሬት ላይ እናደርግና እንነሳለን ማለት ነው። ያው እጃችንን ወገሶች ለምሳሌ እኔ አሁን እግሬን በጣም ነበረ የያዘኝ የወገቡ በሽታ በእርግጥ በጣም ቆይቶብኝ ነበረ ከድሮም ነው፣ ግን እየባሰ መጣና ይሄኛው የታችኛውን ክፍል በጣም ያዘኝ። ከዛ ሲቆይ ደግሞ እግሬን ሁላ ከዚህ ከላይ አንስቶ እስከታች ድረስ ያመኝ ጀመረ ማለት ነው። ታሪካችንን ቀስ እያልን አብረን የምናወራ ይሆናል። 5 4 3 2 1 0 ቀስ። ስለዚህ አሁን ደግሞ ባልሰራንበት በኩል መስራት ይኖርብናል ማለት ነው። ምን ጊዜም በአንዱ በኩል ብቻ ነው የሚያምን ብለን በሌላ በኩል ደግሞ አለመስራት አንችልም። ምክንያቱም ያኛው አንደኛው ሳይድ ጤነኛ ነው ማለት አይደለም። ምናልባት ምልክቱ ስላላሳየን ጤነኛ ነው ማለት አንችልም ማለት ነው። ስለዚህ አሁንም እንነሳለን። በርቱ ጎበዞች። እናም እንደነገርኳችሁ ከታችኛው ወገቤ ወደ እግሬ ሄደ። እግሬን መንቀሳቀስ አቃተኝ ማለት ነው። ስራውን ላስሄድ ምን ሆነ ማለት ነው? በየመንገዱ እየተቀመጥኩ መሄድ ጀመርኩ ማለት ነው። በተለይ ሴቶች፣ የወለዳችሁ ሴቶች ይሄ ችግር ይኖርባችኋል ብዬ አስባለሁ። እንደኔ የባሰብኝ ከወሊድ በኋላ በመሆኑ ማለት ነው። ስለዚህ እናንተም በርታችሁ መስራትና ለውጥ ማየት ትችላላችሁ። ይጠፋል፣ ይተካል። ከዲስክ መንሸራተት ጋር ተያይዞ የሚከሰት ህመም፣ የጀርባ ህመም፣ በእሱ አማካኝነት የሚመጣ የእግር የነርቭ ህመም ሙሉ ለሙሉ ይጠፋል። 5 4 3 2 1 0 ቀስ ብለን ማሳረፍ። እና ወዶቼ ይሄን ይመስላል እንግዲህ እነዚህን 5 ስፖርቶች በእርግጠኝነት ከህመማችሁ ወዲያው ይፈውሳችኋል። ግን ደግሞ ተከታታይነት እንዲኖረው እናንተ ይሄንን ስፖርት በሳምንት ቢያንስ ከ2 እስከ 4 ጊዜ መስራት ይኖርባችኋል። ብዙ ነው ስፖርቱ፣ ብዙ ነው። አንድ አይነት ስፖርት አለ የዚህ ህመም ማለት ነው። ይሄንን ደግሞ በየቀጣዩ በየጊዜው አብረን እየሰራን ይሆናል። ወዳችኋለሁ። ጤናማ ሁኑልኝ። አመሰግናለሁ።